መጅሊስ ምን ተራራው ሰላም አላ ለልቤ ላይ ነው ትንቁ እንደ ውዱ ነቢ ጫፌ ነካ የለም። መጅሊስ ሰሞኑን እንግዲህ አንድ ግለሰብ ኢንተርቪው መስጠቱን ተከትሎ ያው ግለሰብ ስላችሁ ስም መጥቀስ ስለማልፈልገው እንደ ዲስሪስፔክት ምናምን እንዳታዩት እና ያ ግለሰብ ኢንተርቪው መስጠቱን ተከትሎ ስለ መጅሊስ ጉዳይ የሆነ በዛም በዚህ ምናምን ሀሳቦች እየተወራወራችሁ ነው። ሶ ይመቻችሁ ነው አምናት ጌቲንግ ማይሰልፍ ኢንቮልቭድ ኢን ዳት። ግን የሆኑ እዚህ ሀሳብ ስትወራወሩ የተነሱ ሀሳቦች ግን አንዳንዶቹ ላይ ሪፍሌክት ማድረግ ስለፈለኩ ነው። ሁለት ሀሳቦች ላይ ብቻ ሪፍሌክት አድርጋለሁ። የመጀመሪያው መጅሊስ ኖሮም አልጠቀመንም ያለም አልጠቀመንም በሄድም አይጠቀመንም ስለዚህ መጅሊስ ይዘጋ እንደውም ማያስፈልግም የሚል ሀሳብ የምታነሱ ሰዎች አላችሁና እኔ ምናችሁ እንደሚያማችሁ ነው እንጂ መጅሊስ እኮ ማለት በመጀመሪያ ደረጃ ያውለ ተቋምና ግለሰቦችን እንለይ። መጅሊስ ተቋም ነው። መጅሊስ ያሉ አመራሮች ግለሰቦች ናቸው። ዛሬ ያሉ ነገ አይኖሩም። ነገ ሌላ ሰው ይመጣል። መጅሊስን የመሰረቱ አባቶች እኮ የሉም አይደል እንዴ? ስለዚህ እነሱ ግለሰቦች ናቸው። ግለሰቦች በተቋም ውስጥ ያልፋሉ። የሰሩትን ሰርተው የከፈቱትን ክፍተት ከፍተው ያልፋሉ ግለሰቦች። መጅሊስ ግን ተቋም ነው። ኢትዮጵያውያን ሙስሊም አባቶች እኮ ይሄንን ተቋም ለማቋቋም የኢትዮጵያውያንን ሙስሊም የሚወክል የነሱን ጉዳይ የሚያስተዳድር ተቋም ለማቋቋም እኮ 1000 ምናምን ዓመት ፍዳቸውን በልተዋል። ሪኮግኒሽን ለማግኘት ፍዳቸውን ነው የበሉት። ስንት መስዋዕትነት ተከፍሎበት ነው የተቋም የተቋቋመው። አንተ ዛሬ እንደዚህ የምትለው ግለሰብ ለቅድመ አያትህ እኮ ብታገኘው ማለት ነው ላይክ ታይም ትራቭል አድርገው ወደ ኋላ ተመልሰህ ቅድመ አያትህን ብታገኘውና ኢትዮጵያ ውስጥ እኮ እኛ ሙስሊሞችን የሚወክል ኢትዮጵያዊ ተቋም ይኖረናል ብትለው ሊስቅብህ ይችላል። ምናምን ኢትዮጵያ ውስጥ ጭራሽ ማይሆነው ሊል ይችላል ከነበረው በደል አንፃር። ይህንን ሁሉ ታግለው ኢትዮጵያውያን ሙስሊም አባቶች ይህን ሁሉ ታግለው መጅሊስን አቋቁመዋል። የመጅሊስ አመራሮች የሚመጡ በየጊዜው የሚመጡ ክፍተት ሊኖርባቸው ይችላል። ጥሩ ስራ ሊሰሩ ይችላሉ። ስህተት ሊሳሳቱ ይችላሉ። በእነሱ ስህተት ግን ተቋሙን ካላፈረስንና አጨብጭበን እጃችንን ቁጭ ካላለ የምትሉ ሰዎች ምናችሁን ነው የሚያማችሁ? አንደኛ የሚቀበላችሁ ሰው ደግሞ አለ ላይ ከሌላ ወገን ይህንን የሚፈልግና የኢትዮጵያውያን ሙስሊሞች ተቋም መፍረስን የሚፈልግ ወገን ይኖራል። ገባ? ስለምናያቸው ነው ደግሞ እንደዚህ የሚፈልጉ ወገኖች ስለምናያቸው ነው። መጠቀሚያ ለምዶ የምትሆኑት ተቋምና ግለሰቦችን ላይ በመጀመሪያ ደረጃ እኔ ላይክ ፐርፌክት ነገር ለምን እንደምጠብቁ አይገባኝም። ይኸውላችሁ በእኔ በመጅሊስ ደረጃ ማለት ነው ያሉ አመራሮች ላይክ በፊትም የነበሩት ክፍተት ይኖርባቸዋል፣ አሁንም ክፍተት ይኖርባቸዋል፣ ነገም ክፍተት ይኖርባቸዋል። መጅሊስን የሚመሩ ሰዎች ናቸው። ማዕሱም አይደሉም። ስህተት ይሳሳታሉ። ልንተቻቸው ግን ይገባል። አይ ነው ልንተቻቸው ይገባል። ግን ምንድነው ኮንስትራክቲቭ ትችትን ተች ተቋሙን የሚገነባ እንጂ ዝም ብለን ሰዎችን ለማበሻቀጥ ብቻ እያለን ዝም ብለን መተቸት ብቻ ላይ ስትተች የሆነ ነገር ይሄ ልክ አይደለም ስትል ልክ የሆነን ወይ ብታስቀምጥ ጥሩ ነው። ላይክ እንደዚህ መደረግ የለበትም ስትል በዚህ በኩል ደግሞ መደረግ ያለበት ግን እንዲህ ነው ብትል ኮንስትራክቲቭ ይሆናል። ላይክ ሐሳብ እየሰጠ ነው። አለበለዚያ ግን ዝም ብሎ ስድብ ማበሻቀጥ ብቻ ነው የሚሆነው። ስለዚህ ላይክ ትችት የሚፈራ አመራር መኖር የለበትም። ምናምን መተቸት አለበት ክፍተት ስለሚኖር ሁሌ ማዕሱም አይደሉም። ከስህተት የተጠበቁ አይደሉም። ሰዎች ናቸው። ስህተት ይሰራሉ። ሲያበጁ አበጁ፣ ሲሳሳቱ ደግሞ ይሄ ልክ አይደለም ይሄ ይስተካከል ማለት ልክ ነው። ነገር ግን በየጊዜው በሚመጡ አመራሮች በሚከፍቱት ክፍተት በሚሳሳቱት ስህተት መጅሊሱን ተቋሙን ካላፈረስን ምን ያደርግልናል ምናምን የምትሉ ሰዎች ያው ብትሉ ጥሩ ነው። ይህንን ታግለው መጅሊስን ያቋቋሙ አባቶቻችን ይሄ በህይወት የሌሉትን ማለት ነው ከአመፀኛ አጼ ጋር ታግለው ስንት ፍዳቸውን በልተው እዚህ ሌቭል ላይ ያደረሱትን አባቶች ትግል ከጀርባ መውጋት ነው። ይሄ ንግግር ክህደት ነው። ከጀርባ መውጋት ነው። እጅ ላይ ያለውን ወርቅ ለነገሩ ሰው እጁ ላይ ያለው ወርቅ እንደ መዳብ ነው የሚቆጠረው። ይሄን ተቋም ዛሬ አንተ እንደልብ ይፍረስ ይበል የምትለውን ተቋም እኮ ለማምጣት ፍዳቸውን በልተዋል። ደማቸውን አፍስሰዋል። ስንት መከራ አልፈውበታል። ተቀብለን ማስተዳደር ያልቻልነው እኛ ነን፣ ግለሰቦች ነን፣ እኛ ህዝቡ ነን። ስለዚህ ያው ራስን ውቀስ እንጂ ተቋም ለማፍረስ አንሯሯጥ። ሁለተኛው ሀሳብ ደግሞ እኔ የማልጠብቀው ሀሳብ ኢንተርቪው ላይ የተባለ ሀሳብ ነው። ይሄ ሀሳብ ደግሞ ባለፉት 3 ዓመታት ያው አሁን ያለውን አመራር ለመተቸት ነው እንግዲህ ይመስለኛል። ባለፉት 3 ዓመታት የነበሩት ክፍተቶች በአጼ ዮሐንስ ላይ ጊዜ ሙስሊሞች ላይ ከደረሰው በደል የሚተናነስ አይደለም የሚል ትችት ሰምቻለሁ። which is the most በጣም አሳፋሪ እና የሚያስቅ ትችት ላይ ከማሳፈርም አልፎ አንዳንድ ማሳፈሮች ላይ ያስቃሉ እኮ መጨረሻ ላይ እንዴት አድርገን ነው ያንን ጊዜ ከዚህ ጋር ኢኩዌት ለማድረግ የምንሞክረው? ኢትዮጵያውያን ሙስሊሞች ሃይማኖታችሁን ካልቀየራችሁ ብሎ 30,000 ሙስሊሞችን ያረደን አመፀኛ አጼ እንዲሁም ደግሞ ያመለጡት ደግሞ ማለት ነው ከሀገራቸው እንዲሰደዱ ወይ ሃይማኖት መቀየር ወይ ከሀገር መሰደድ ሆኖ አገራቸውን ጨርቄን መጤን ሳይሉ ጥለው እስኪሄዱ ድረስ የቀሩት ጥለው መሄድም ከሞትም የተረፉ ጥለው መሄድም ያልቻሉ ከሞትም የተረፉት ደግሞ ቀን እያስቀደሱ ማታ 5 ወቅት ሰላታቸውን አንድ ላይ የሚሰግዱ ማታ ተደብቀው ሃይማኖታቸውን ላለመቀየር
ቀን ግን ያው ሃይማኖታችንን ቀይረናል እያሉ ማለት ነው። ይሄን ያህል በደል የነበረበት ይሄን ያህል ጭፍጨፋ ደም የፈሰሰበትን ዘመን አምጥተን ከእንደዚህ አይነት ከዚህ በዚህ 3 ዓመት ውስጥ የነበሩት ክፍተቶች ጋር ኢኩዌት ለማድረግ መጋጋጥ ምን አይነት ሎጂክ እንደሆነ አይገባኝም። አላህ ሱብሓነሁ ወተዓላ ቁርአን ላይ ምንድነው የሚለው? ወላ የጅሪመነኩም ሸነአኑ ቀውሚን አላ አላ ተዕዲሉ ኢዕዲሉ ሁወ አቅረቡ ሊተቅዋ ይላል። አላህ ሱረቱል ማኢዳ ላይ ሱረቱል ማኢዳ ላይ ይመስለኛል ለሰዎች ያላችሁ ጥላቻ ፍትሃዊ እንዳትሆኑ እንዳያስገድዳችሁ ኢዕዲሉ ፍትሃዊ ሁኑ ሁወ አቅረቡ ሊተቅዋ ፍትሃዊ መሆን አላህን ለመፍራት የቀረበ ነው እያለ አላህ ሱብሓነሁ ወተዓላ እዚህ አማራጭ ላይ ያሉ ሰዎችን ለመተቸት ወር ለነሱ ያለንን ጥላቻ ፕሮጀክት ለማድረግ ሲባል በዚህ ልክ ፍትሃዊ ያልሆነ ትችት መተቸት ግን አደገኛ ነው። አንደኛ ያስተዛዝባል። የተማረን ሰዎች ነን አንዳንድ ተቋሞች መርተናል ከምንል ግለሰቦች የሚጠበቅ አይደለም። የሚያስተዛዝብ የሚያሳፍር ነው። ክፍተት የለም ተቸት የለበትም የሚል ጭፍን እንትን የለብኝም። እኔ ክፍተቶች ይኖራሉ፣ ሲያበጁ ማበጁ፣ ሲሳሳቱም ደግሞ አይ ይሄ ነገር ልክ አይደለም ይሄ ቢስተካከል የሚል ሐሳብ እንሰጣለን። ነገር ግን በዚህ ልክ ሴንስ የማይሰጥ ሎጂክ ሴንስ የማይሰጥ በጣም ፌር ያልሆነ ኢኩዌሽን ለመፍጠር መሞከር ግን የሚያሳፍር ነው። የአፄ ዮሐንስን ጊዜ እዚህ ኢኩዌት ለማድረግ መሞከር አብዛኞቹ እኔ መተቸት ያለባቸው ክፍተቶች እንዳሉ አምናለሁ። ስንተችም ነበር አለ እዚህ ሶሻል ሚዲያ ላይ ግን አንዳንዶቹ ደግሞ አሁን ለምሳሌ በየቅያሱ ባለ የሰፈር መስጂድ ውስጥ የጠገበ ጎረምሳ ቡድን ይዘው በተደባደበ ቁጥር በተቀጣቀጠ ቁጥር መጅሊስ ነው እየተባለ የሚወራ ነገር ነው ያስቀኛል። መለስ ዜናዊ የኢህአዴግ ፓርላማ ላይ ምንድነው ያለው? ተቃዋሚ ፓርቲዎችን እርስ በርሳችሁ ተቀጣቅጣችሁ ስታበቁ ኢህአዴግ ቀጥቅጦናል ስትሉ እጅ ከፍንጅ ተይዛችኋለሁ ምናምን ነገር ተደበደብን ተቀጠቀጠን የሚለው ወሬ ለመጀመሪያ ጊዜ ዛሬ ሰማነው አይደለም። እርስ በርሳችሁ ተቀጣቅጣችሁ ስታበቁ ኢህአዴግ ቀጠቀጠን ብላችሁ ስታወግዙ እጅ ከፍንጅ ተይዛችኋል። እርስ በርሳችሁ ሰፈር ውስጥ ያለ የጠገበ ጎረምሳ እርስ በርሱ ተቀጣቅጦ ሲያበቃ ወስዳችሁ ላይ ያሉ አመራሮች ላይ ለመለጠፍ የምትጋጋጡት እኔ ምን አይነት ዲፌሜሽን እንደሆነ አይገባኝም። ለማንኛውም ግን ሴንስ እንስጥ። ማንም ይሄ አመራርም ትችት መፍራት የለበትም። መጅሊስ ያሉ አመራሮችም ትችት መፍራት የለባቸው። ይፈራሉ ብዬም አልጠብቅም። በየጊዜው ስብሰባ ላይ ምናምን ይተቻሉ እና ያለን ይቀበላሉ። ትችት ተቀብለው እንትን ይላሉ። እኛም ያው እስካሁን ዛሬ ስንተች ምንም አልተባለም። ግን ደግሞ ሴንስ ያለው ትችት እንተች፣ ኮንስትራክቲቭ የሆነ አሁን በዛም ሳይድ በዚህም ሳይድ ነን ምናምን የምትሉ ሰዎች ዞሮ መጅሊሱ ለማቋቋም ወር ኮንስትራክት ለማድረግ ከሆነ ሐሳባችሁ አፍርሰን ቁጭ እንበል ካልሆነ ሐሳባችሁ ሴንስ ያለው ኮንስትራክቲቭ ትችት ብንተቻች ጥሩ ነው። እንደዚህ አይነት አደገኛ ዝም ብሎ ሴንስ የማይሰጥና የሚያሳፍር ንግግር ባንነጋገር እና እንዳያት ንግግር ባንነጋገር ለማለት ፈልጌ ነው። ይመቻችሁ ነው ሐሳባችሁን ተወራወሩ፣ ግን ሴንስ ይኖረው ሴንስ ይስጥ። ከዛ ያው ተወራወሩ ሐሳባችሁን። ሐሳብ ጥሩ ነው፣ ግን መፍትሄ ያለው ለመፍትሄ ሐሳብ ያለው ነገር ይሁን። እያያችሁ ዝም ብዬ ቁጭ ብዬ እያያችሁ ነው። እኔ አምናት ጌቲንግ ኢንቮልቭድ at least for now. يا نور العين يا غير الكل يا باب الفاتم يا رسول الله الله يا نور العين يا خير الكل يا باب الفاتح يا رسول الله نبيو በመፈቀር ታሪክ በመወደድ ዓለም እንደ ውዱ ነቢ ጫፍ ነካ የለም። በመፈቀር ታሪክ በመወደድ ዓለም እንደ ውዱ ነቢ ጫፍ ነካ የለም። ሙሐመድ ሙሐመድ ነቢ ሙሐመድ ዋላ ምን ተራራው ሰላም አላ ቢናናደ ሰላም አላ ጉራጋራው ሰላም አላ ቢጎረድም ሰላም አላ ከስር ምድር ሰላም አላ ቢቀደድ ሰላም አላ ቃላንቱኒ ሌላ ኖድ ሰላቱን አላ ሰላሙን አላ ነቢ ለልቤ ላይ ነው ትንቁ ነቢ ሐሳቤ ማጥፋቱ አበደን ኢላ የውሚዲ ሰላቱን አላ ሰላሙን አላ ነቢ ለልቤ ላይ ነው ትንቁ ነቢ ሐሳቤ ማጥፋቱ አበደን ኢላ የውሚዲ። አህለን ወሰህለን ኤቭሪዋን እንዴት ናችሁ? አማን ናችሁ? አልሐምዱሊላህ። እስቲ ይሄን ቪዲዮ ተከታትለን እንመጣለን። የመጨረሻ ከፍተኛ እውቀት የፈሰሰበት ቪዲዮ ነው። ሶ ሌትስ ጎ።
አብሽር ማለት ምን ማለት ነው? እንደው ገብቷችሁ ነው? ግን ኦርቶዶክሳውያን አብሽር ብዙ ጊዜ አብሽር የምትሉት የእናንተ ቃል አይደለም። ይህ በፍጹም በክርስቲያን ሕይወት ያልተፈቀደ ቃል ቢኖር ይህ አብሽር ማለት ነው። ገብቷችኋል ሀሳቡ? ግን አብሽር ማለት ማንስ እንደሚጠቀሙ ታውቃላችሁ? ብዙ ጊዜ እስቲ ማን የትኛው ሃይማኖት ነው አብሽር ብሎ ብዙ ጊዜ እንትን የሚለው? ወይት አሁን በጣም እውቀት ሊፈስ ነው። ስለዚህ ስሙ ምን ነው ወዳጄ፣ አብሽር ማለት አብንሻር ማለት ነው። እነሱ የሚሄዱበት መንገድ ትንሽ ከበድ ያለ ነውና አንዳንዴ ምንድን ነው የሚሻላችሁ? ቆይ እናንተ ሰዎች ግን ምንድን ነው የሚሻላችሁ? እኔ እኮ ከየት እንደምታመጡት ለቀ በቃ ዳይሬክት ላይ ተተረጉማለህ ሌላን ቋንቋ ዝም ብለህ እሺ። አብሽር እንደዛ ከሆነ ትርጉሙ ማለት ነው አብስርሳ ምንድን ነው? ሂድና ይሄን ጥሩ ዜና አብስራቸውሳ ምናምን አብስር አይባል። እሱንም ንገራቸው። አሁን እኮ ዲክሽነሪ ያለ ጉግል ላይ ገብተህ ትራንስሌት ማድረግ ትችላለህ። ቋንቋ ብዙ ነገሮች አሉና ያንን እንደ ልፋት ቆጥረው አንተን ብቻ የሚያምኑትን ጀለሶችን በዛው አብስርም እንዳይሉ ብትነግራቸው ጥሩ ነው። ጥሩ ዜና ሄደህ አብስራቸው ምናምን እንዳይባል ብትነግራቸው ጥሩ ነው። ለማንኛውም ግን አረብኛና አማርኛ ያው ታውቃላችሁ ቋንቋ ሼር ያደርጋ ሁለቱም ሴሜቲክ ቋንቋ መሆናቸው እንዲሁም ደግሞ ቅርብ ቦታ በመሆናቸው ኢንተራክሽን ብዙ ስላለ በጣም ብዙ ቃላቶች ተመሳሳይ ናቸውና አብሽርና አብስር ተመሳሳይ ትርጉም ነው ያላቸው። አሁን አንቺ እዚህ ጋር ኢምፕሊኬት ለማድረግ የሞከርሽው ሙስሊሞች እንደሆነ አውቃለሁ። አንደኛ በእንደዚህ አይነት ስቱፒድ አርጊመንት እየገባችሁ በቃ ማለት ላይ ገብታችሁና ለማቃቃር ለማፈነቃቀል ምናምን የምትሞክሩት ነገር በስቱፒድ አርጊመንት ማለት ነው የመጨረሻ የሚያስቅ ነው። ግን ያው የሚሰማችሁ አታጡም። ችግሩ ይሄ ነው። አምኖ የሚቀበላችሁ አታጡም ነው ሁሌ። በመጀመሪያ ደረጃ ሙስሊሞች እኮ አንተ ኢምፕሊኬት ለማድረግ የሞከርከው ሙስሊሞች ነው። ሙስሊሞች እኮ ከአብ ጋር ችግር የለባችሁም። ይሄንን እንኳን ላይ ልታሰላስል አልሞከርክም። ነው ከአብ ጋር ምናምን ሙስሊሞች ከአብ ጋር እኮ ችግር ኖሯቸው አይደለም። በመጀመሪያ ደረጃ እንኳን አብን ሊሽሩ። ሁለተኛ ቋንቋ ነው። ኢትስ ጀስት ላንጉዌጅ። ይኸው ለአረብ ሀገር ላይ ኢትዮጵያ ውስጥ ራሱ የገቡ ከሲሪያ ከምን ነው አረብ ሀገር አሁን ሶሪያ የክርስቲያን ሀገር ናት ምናምን ብላችሁ ስትከራከሩ ነበር ባለፈው ዕለት። ኦኬ ይጣፍጥላችሁ፣ ይመቻችሁ፣ ችግር የለብንም። ግን እዚያ ያሉት ክርስቲያኖች አብሽራ ይባባሉ። አረብኛ አይደለም የሚያወሩት ነው። እነሱን በአማርኛ ነው የሚያወሩት። አብንሻር ነው ብለው ነው የሚተረጉሙት። ኧረ አርቀን እናስብ፣ ካፍንጫችን የሆነ ራቅ አድርገን እናስብ። ኧረ ተው። ለማንኛውም ግቢና ቋንቋውን እንትን አድርገው አብሽርና አብስር የአማርኛው አብስራቸው ሄደ ጥሩ ዜናውን ይሄን ዜና ሄደ አብስር የሚለው ወርድና አብሽር ደሴም ትርጉም ነው ያላቸው። ገብተሽ ጉግል ላይ ሰርች ማለት ደግሞ ችግራችሁ በቃ ሰርች አድርጋችሁ አታነቡም። በቃ ዝም ሳክስ ነው የምትሰሙት። አንተም ወዳጆችም ተከታዮችም አንተም የሚሰሙትን ብቻ ነው ያልኩት። ሌላውን አላልኩም። ለማንኛውም እኔ ሰርች አድርጌ እዚህ ጋር አስቀምጥልሻለሁ። ማንበቡን ቢያንስ ማንበቡን ሞክር።